ምርጫችን ሰላም ነው፣ አስተዳደራችንን የሚነካ የህወሓት ከፋይ ቡድን አንታገስም በማለት የትግራይ ደቡባዊ ዞን ሰላማዊ ሰልፈኞች ድምጻቸውን እያሰሙ ይገኛሉ። ዛሬ ግንቦት 7 2017 ዓ.ም በትግራይ ደቡባዊ ዞን ማይጨው ከተማ የደብረጽዮን ገብረ ሚካኤል ህወሓት ባለፈው ሳምንት የሰጠውን ጋዜጣዊ መግለጫ የሚቃወም ሰልፍ አካሂዷል። ትናንት ግንቦት 6 2017 ከኢትዮጵያ የፖለቲካ ፓርቲዎች የተሰረዘው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሳምንት ወይን ለተባለ የድርጅታቸው ልሳን በሰጡት ቃል ድርጅታቸው በክልሉ ደቡባዊ ዞን የአመራር ማስተካከያ እንደሚያካሂድ ዝተው ነበር። የዞኑ አስተዳደር በመራውና ባስተባበረው ዛሬ በተካሄደው ሰላማዊ ሰልፍ የሊቀመንበሩን መግለጫ ሙሉ በሙሉ በመቃወም ቡድኑ ያሰበውን ከመፈጸም እንዲቆጠብ የሚያስጠነቅቁ የቁጣ ድምጾች ተሰምተዋል። በሰልፉ ላይ ምርጫችን ሰላም ነው፣ አስተዳደራችን ለሚነካ የህወሓት ከፋይ ቡድን አንታገስም፣ ኋላ ቀር አስተሳሰብን እንቃወማለን፣ የሻዕቢያ ተልዕኮን ከሚያስፈጽም ኃይል ግንኙነት የለንም የሚሉና ሌሎች መፈክሮች ተደምጠዋል። በሰላማዊ ሰልፉ የተገኙ ዳግም ጦርነት እንዳይቀሰቀስ ስጋት ያደረባቸው እናቶች በምህላና እንባ መሬት ላይ ተኝተው ሲማጸኑ ተስተውሏል። በሰላማዊ ሰልፉ በመገኘት መልእክት ያስተላለፉት የማይጨው ከተማ ከንቲባ ዮሐንስ አዱኛና የዞኑ ዋና አስተዳዳሪ ሀፍቱ ኪሮስ ህዝቡ ሰላሙ እንዳይነጠቅ ከማንኛውም ጊዜ በላይ ንቁ መሆን አለበት ብለዋል። ሰልፉ ከትናንት የህወሓት ሰረዛ ተያያዥነት የሌለው ቀድሞ የተያዘ ፕሮግራም እንደሆነም አረጋግጠዋል። ከሁሉም የህብረተሰብ ክፍሎች የተውጣጡ ተሳታፊዎች ያካሄዱትን ሰልፍ በሰላም ማጠናቀቃቸውን ከማይጨው ኮሚኒኬሽን ጽህፈት ቤት የተገኘው መረጃ ያመለክታል። በተያያዘ ዜናም የኢትዮጵያ ምርጫ ቦርድ ህወሓትን ከፖለቲካ ፓርቲነት ከሰረዘው በኋላም በማህበራዊ ሚዲያ የተለያዩ ያልተረጋገጡ መረጃዎች እየተዘዋወሩ እንደሚገኙ ተሰምቷል። ከነዚህ መረጃዎች መካከል የፌዴራል ፖሊስ በገፍ ወደ ትግራይ እየገባ ነው፣ በአንዳንዶቹ ገጾች ደግሞም ሁኔታዎች ጥሩ አይደሉም የሚሉ ይጠቀሳሉ። እነዚህ ያልተረጋገጡ መረጃዎች የተሰራጩ ያሉት የፌዴራል ፖሊስን የድሮ ፎቶዎችን ጭምር በማያያዝ እንደሆነም ለመታዘብ ተችሏል። የህወሓት መሰረዝን ተከትሎም እስካሁን ወደ ትግራይ በይፋ በገፍ የገባ የፌዴራል ፖሊስ እንደሌለም ተዘግቧል። በመቀለ፣ አክሱም፣ እንዳስላስ፣ ሽረ ከተሞች ያሉ የአውሮፕላን ማረፊያዎች እንደቀድሞው በፌዴራል ፖሊስ ጥበቃ ስር ናቸው። ከዚህ ውጭ ግን ምንም አዲስ ነገር፣ ምንም አዲስ እንቅስቃሴም የለም። እንዲህ ባለ ሁኔታ ነው የፌዴራል የጸጥታ ኃይል በገፍ እየገባ ነው ተብሎ የሚወራው። በሌላ በኩል ህወሓት እስካሁኗ ሰዓትና ደቂቃ ስለመሰረዙ አስመልክቶ የሰጠው መግለጫ ወይም አስተያየት የለም። በአጠቃላይ ትናንት ይፋ ከሆነው የመሰረዝ መግለጫ ተከትሎም የተፈጠረ አዲስ ነገር እንደሌለም ማረጋገጥ ተችሏል። ሩሲያና ዩክሬን ዛሬ የሰላም ንግግር እንደሚጀምሩ መሰማቱን ተከትሎ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዛሬ ቱርክ ኢስታንቡል ውስጥ በሚካሄደው የሩሲያ ዩክሬን ጦርነት የተመለከተ የሰላም ንግግር ላይ እንደማይገኙ ተገልጿል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በንግግሩ ላይ መሪዎች እንዲገኙ ጥያቄ ቢያቀርቡም ከፕሬዝዳንት ፑቲን ጽህፈት ቤት የወጣው መግለጫ የሩሲያ ልዑክ የሚመራው በፑቲን ረዳት ቭላዲሚር ሜዲንስኪ መሆኑን አመላክቷል። ቀደም ሲል ቭላዲሚር ፑቲን በሰላም ንግግሩ ላይ የሚገኙ ከሆነ ዘለንስኪ ራሳቸው እንደሚሳተፉናም ከፑቲን ጋር ለሚደረግ የፊት ለፊት ንግግር ዝግጁ መሆናቸውን አስታውቀው ነበር። ፕሬዝዳንት ፑቲን ኢስታንቡል የሚገኙ ከሆነም የአሜሪካው ፕሬዝዳንትም ሊገኙ እንደሚችሉ ፍንጭ ተሰጥቶ የነበረ ቢሆንም አሁን ግን ትራምፕ በንግግሩ ላይ እንደማይሳተፉ ተገልጿል። ነገር ግን የዩክሬኑ ፕሬዝዳንት ዛሬ ሐሙስ በቱርክ ዋና ከተማ አንካራ ውስጥ ከሀገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶዋን ጋር ይገናኛሉ ተብሏል። ፑቲን በንግግሩ ላይ የሚሳተፉ ከሆነም ዘለንስኪም በቀጥታ እንደሚሳተፉ ገልጸዋል። ፑቲንና ዘለንስኪ ከታህሳስ 2019 ወዲህ በአካል ተገናኝተው አያውቁም። ሩሲያና ዩክሬን የመጨረሻውን ቀጥተኛ ድርድር ያደረጉት ሞስኮ መጠነ ሰፊ ጥቃትን በዩክሬን ላይ ከከፈተች ከአጭር ጊዜ በኋላ ቱርክ ውስጥ ነበር። 2 ዓመት ባለፈው የሩሲያና የዩክሬን ጦርነት ሩሲያ በምስራቃዊ ዩክሬን ያሉ ግዛቶችን ቀስ በቀስ በማስፋፋት ተቆጣጥራለች። ባለፈው እሁድ ፕሬዝዳንት ፑቲን በሩሲያና በዩክሬን መካከል ቀጥተኛ ንግግር በቱርክ ትልቋ ከተማ ኢስታንቡል ውስጥ ያለምንም ቅድመ ሁኔታ እንዲካሄድ
ጥሪ አቅርበዋል። ለዚህም ምላሽ ፕሬዝዳንት ዘለንስኪ ፑቲን የሚሳተፉ ከሆነ ራሳቸው በቀጥታ እንደሚገኙ አሳውቀው ነበር። የፑቲን የኢስታንቡል ንግግር ሐሳብ የመጣውም የአውሮፓ መሪዎች ቅዳሜ ዕለት በዩክሬን ዋና ከተማ ኪቭ ከተገናኙ በኋላ ለአንድ ወር የሚቆይ ተኩስ አቁም እንዲደረግ ጥሪ ካቀረቡ በኋላ ነው። የአሜሪካው ፕሬዝዳንት ትራምፕ ዩክሬን የንግግር ጥሪውን እንድትቀበል መጠየቃቸውን ተከትሎም ዘለንስኪ ራሳቸው በንግግሩ ላይ በቀጥታ እንደሚሳተፉ ገልጸው ነበር። ዛሬ በሚደረገው ንግግር ላይ ፑቲን የሚገኙ ከሆነም ትራምፕም ሊገኙ የሚችሉበት እድል እንደሚኖር ትላንት ረቡዕ አሳውቀው ነበር። ኳታር የሚገኙት ትራምፕ ለጋዜጠኞች እንደተናገሩት በንግግሩ ላይ ፕሬዝዳንት ፑቲን ስለመገኘታቸው የሚያውቁት ነገር እንደሌለ ገልጿል። ነገር ግን አሜሪካ በከፍተኛ ባለስልጣን የሚመራ ልዑክ በንግግሯ ላይ እንዲሳተፍ እንደምትልክ ይጠበቃል። የአሜሪካው የውጭ ጉዳይ ኃላፊ ማርኮ ሩቢዮ ዛሬ ሐሙስ ከኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ጋር ለመወያየት ረቡዕ ዕለት ቱርክ መግባታቸው ተነግሯል። ከሩሲያና ዩክሬን ንግግር በፊት ከሩቢዮ ጋር የተገናኙት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሳይቢያ አሜሪካ ሰላም ለማውረድ ለምታደርገው ጥረት አገራቸው ቁርጠኛ መሆኗንና ሩሲያ ገንቢ እርምጃ በመውሰድ ምላሽ እንድትሰጥ ጥሪ አቅርበዋል። ወደ ስልጣን እንደተመለሱ በአጭር ጊዜ ውስጥ የሩሲያና ዩክሬንን ጦርነት እንደሚያስቆሙ የተናገሩት ፕሬዝዳንት ትራምፕ ተኩስ እንዲቆም ጥረት ሲያደርጉ ቆይቷል። ከጦርነቱ መጀመር በኋላ በፑቲን ላይ ምዕራባውያን እየወሰዱት የነበረውን የማግለል እርምጃ በማብቃት ትራምፕ ፑቲንን በስልክ ከማናገር አልፈው ልዩ መልእክተኛቸውን ወደ ሞስኮ ልከዋል ሲል ቢቢሲ በድረገጹ አስነብቧል።